ሰላም ተማሪዎች እንዴት ናችሁ? በዛሬው ቪዲዮአችን ደግሞ ግሬድ 10 ጂኦግራፊ ዩኒቨርሲቲ ውስጥ ከሚገኙ ቶፒኮች መካከል ለዛሬ 3.3 ሜን ታይፕስ ሶይል ኤንድ ሚነራል ሪሶርስ ኢን አፍሪካ የሚለውን ቶፒክ እንመለከታለን። በተለይም በዛሬው ቪዲዮአችን ደግሞ ስፔሲፊክ አድርገን የምንመለከተው 3.3.1 ሶይል ኦፍ አፍሪካ፣ አፍሪካ ውስጥ የሚገኙ የአፈር አይነቶች ምንድን ናቸው? እነማን ናቸው? ምንስ ይመስላሉ? ምን አይነት ባህሪና ካራክተር አላቸው? የሚሉትን ነገር እጅግ በጣም እንደተለመደው ግልጽ በሆነና በአጠረ መንገድ እንመለከታለን ማለት ነው። ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። ይህ ቪዲዮ ደግሞ እንደናንተ ላሉ ተማሪዎች እንዲደርስ ለጓደኞቻችሁ ሼር አድርጉላቸው። ቪዲዮንም ላይክ በማድረግ እንጀምር። ቀጥታ ወደ ዛሬው ቶፒክ እንግባ። በተለይም አፍሪካ ውስጥ የሚገኙ የአፈር አይነቶችን ከመመልከታችን በፊት ግን እውነት አፈር ወይም ሶይል የምንለው ነገር ምንድን ነው ብለን እንመልከት። ሶይል ኢዝ ኤ ኮምፕሌክስ ሚክስቸር ኦፍ ዊዘርድ ሚነራል ኦርጋኒክ ኤንድ ኢንኦርጋኒክ ኮምፓውንድስ ሊቪንግ ኦርጋኒዝም ኤር ኤንድ ዋተር። በተለይም ሶይል የምንለው ነገር ወይም አፈር የምንለው ነገር በውስጡ እነዚህን ነገሮች የያዘ አለም ከነዚህ ነገሮች ፎርምድ የሚደረግ ነገር እንደሆነ ትመለከታላችሁ። ይህ ማለት ከዊዘር ከሚነራል ኦርጋኒክ ኤንድ ኢንኦርጋኒክ የሆኑ ኮምፓውንዶችን ስፔሻሊ አፈር በውስጡ እንደያዘ ሊቪንግ ኦርጋኒዝም ኤር ኤንድ ዋተር የመሳሰሉ ነገሮችን እንደያዘ ትመለከታላችሁ። ሶ አፈር የምንለው ነገር አለም ሶይል የምንለው ነገር በተለይም በእነዚህ ነገሮች ነው ፎርም የሚደረገው። አለም እነዚህ ነገሮች ላይ ተመስርቶ ነው ስፔሻሊ አፈር ነው የምንለው ማለት ነው። ሶይል ኢዝ ኤ ፕሮዳክት ኦፍ ዜር ኢንተራክሽን ሶይል ፎርሚንግ ፕሮሰስ ኤንድ ዲፔንደንት ኦን ዚስ ኢንተራክሽን። ከላይ እንደተመለከት ነው ስፔሻሊ ሶይል እነዚህ ነገሮች ላይ ዲፔንደንት ሆኖ አለም ጥገኛ ሆኖ የሚፈጠር ነገር እንደሆነ እንመለከታለን ማለት ነው። ያለ እነዚህ ነገር ስፔሻሊ አፈርን ወይም ሶይል የማይታሰብ ነገር ስለሆነ ዘ ፕሮሰስ አር ጀነራሊ ሲግኒፊካንት አፕ 1-2 ሜትር ቢለው ዘ ግራውንድ ሰርፌስ ዘ ማቴሪያል ቢለው ዚስ ዴፕስ ኢዝ ኖ አስ ዘ ሶይል ፓረንት ማቴሪያል። በተለይ በአፈር ወይም ሶይል የምንለው በመሬት ላይ ከ1 እስከ 2 ሜትር አካባቢ የሚገኙን ነገር ነው አፈር እያለ የምንጠራው። ነገር ግን ከ1 ሜትር ወይም ከ2 ሜትር በታች የምንቆፈር ከሆነ ስፔሻሊ አፈር አናገኝም። ምንድነው የምናገኘው? ፓረንት ማቴሪያል ማለት የተለያዩ ሆኑ ጠጣር ነገሮች ከምንም በላይ የተለያዩ ሆኑ ሮኮችን ድንጋዮችን አይደል የምናገኘው። ስለዚህ አፈር የምንለው ነገር በመሬት ከ1 እስከ 2 ሜትር አካባቢ ላይ የሚገኝ ነገር እንደሆነ እንመለከታለን። ከ1 ከ2 ሜትር በታች የምንቆፍር ከሆነ ግን ስፔሻሊ አፈርን ሳይሆን የተለያዩ ሆኑ ጠጣር ነገሮችን የተለያዩ ሆኑ ድንጋዮችንና ሮኮችን ነው የምናገኘው ማለት ነው። ስለዚህ በአብዛኛው ጊዜ አፈር የሚገኘው ከመሬት ንጣፍ ስፔሻሊ ከ1 እስከ 2 ሜትር ቢሎ ላይ እንደሆነ እንመለከታለን ማለት ነው። ሶይል ሃዝ ኤልሶ ኤ ነምበር ኪ ኢንቫይሮንመንት ሶሻል ኤንድ ኢኮኖሚክ ፈንክሽን ዛት አር ቫይታል ላይፍ ኦን ዘ ኤርዝ። በተለይም ሶይል ወይም አፈር በማህበራዊ በኢንቫይሮንመንት ወይም በአካባቢያዊ እንዲሁም በኢኮኖሚክ ላይ የራሱ የሆነ ፈንክሽን አለም የራሱ የሆነ ሲግኒፊካንት የሆኑ ነገሮች አሉት። ለምሳሌ እንኳን በምንመለከትበት ጊዜ ኢት ሰፕላይ ዋተር ኤንድ ኒውትረንት ቱ ፕላንትን ወይም እጽዋትን ስፔሻሊ ያለ አፈር ማሰብ አይቻልም። የተለያዩ ክሮፖችን ስፔሻሊ ያለ አፈር ማሰብ አይቻልም። ከምንም በላይ ደግሞ የተለያዩ ሚነራሎችን ስፔሻሊ ያለ አፈር ማሰብ አይቻልም። ለምን ካለን አፈር ከሌለ ስፔሻሊ እንደዚህ አይነት ነገሮች ስለሌሉ ማለት ነው። አፈር ከሌለ ስፔሻሊ እጽዋት የለም። አፈር ከሌለ ሚነራል የለም። ጎልድ፣ ዳይመንድ የተለያዩ ሚነራሎችን የምናገኙት ነው ስፔሻሊ በአፈር ውስጥ ነው የምናገኛቸው። ስለዚህ አፈር እነዚህ ነገሮችን የያዘ ነገር ነው። ስለዚህ በኢንቫይሮንመንት በሉት ኢኮኖሚካል በሉት ሶሻል ላይፍ በሉት የራሱን የሆነ ትልቅ ሚና የሚጫወት ነገር እንደሆነ እንመለከታለን ማለት ነው። ዊዛውት ሶይል ዘ ፕላኔት ውድ ኖት ፈንክሽን። ፈለግንም አልፈለግንም እቺ ፕላኔት አለም እርዝ የምትባለው ፕላኔት አፈር ከሌለ ስፔሻሊ እርዝ የተባለችው ፕላኔት እኛንም ጨምሮ ሊትራሊ ሰርቫይቭ ማድረግ አላይ መኖር አይችልም ማለት ነው። በዚህ ነው ያለው ስፔሻሊ አፈር እጅግ በጣም ለእርዝ ፕላኔት እንዲሁም ለኛ ኢምፖርታንት የሆነ ነገር የሆነው ማለት ነው። አፍሪካ ሃዝ ቬሪ ዳይቨርስ ሶይል ታይፕስ ኤንድ ሶይል ኳሊቲስ። በተለይም አፍሪካ ውስጥ እጅግ በጣም ብዙ አይነት የሆኑ የአፈር አይነቶች እንዳሉ ትመለከታላችሁ። ብዙ የሆነ አፈር አለ ካለን ስፔሻሊ እነዚህ አፈሮች ደግሞ የተለያዩ የሆኑ ኳሊቲዎች አላቸው ማለት ነው። ዚስ ዲፈረንስ ኢን ሶይል ታይፕስ ኤንድ ኳሊቲስ አር መኒ ዲው ቱ ቫሪዬሽን ኢን ዘ ክላይሜት ኦፍ ዘ ኮንቲነንት። በተለይም እነዚህ የአፈር አይነቶች ከቦታ ቦታ የሚለያዩ የአፈር አይነቶች እንደሆኑ ትመለከታላችሁ። አለም የተለያዩ የሆኑ የአፈር አይነቶች እንደሆኑ ትመለከታላችሁ። በዛው ልክም ስፔሻሊ ኳሊቲያቸው አሊያም የሚሰጡት አገልግሎትም በዛው ልክም ይለያያል። ለምን ካለን አፍሪካ ውስጥ የሚገኘው
የአየር ንብረት የአየር ሁኔታ ከምንም በላይ እነዚህ አፈር ላይ ትልቅ የሆነ ኢምፓክት አለም ትልቅ የሆነ ጫና ስላለው እነዚህ የአፈር አይነቶች እንዲለያዩ የሚሰጡትም ፐርፐዝ አለም የሚውንበትም አገልግሎት እንዲለያዩ ያደርጋል ማለት ነው። ኢን ሆት ድራይ ሪጅን ዘ ሞስት ፕሮዳክቲቭ አግሪካልቸር ሶይልስ አር ቱ ቢ ፋውንድ አሎንግ ሜጀር ሪቨር ቫሊ አራውንድ ዌልስ ኦር ከዚስ። በተለይም አፍሪካ ውስጥ የሚገኙ የተለያዩ የአፈር አይነቶች ከምንም በላይ ደግሞ ለፕሮዳክቲቭ አለም ለምርት ይጠቅማሉ ተብለው የሚታሰቡ የተለያዩ የአፈር አይነቶች የሚገኙበት ቦታ በብዛት ድራይ አካባቢ አለም ትንሽ ደረቃማ የሆኑ አካባቢዎች ከምንም በላይ ግን የተለያዩ ሪቨርና ቫሊ የተለያዩ ወንዞችና ሸለቆች አካባቢ እነዚህ የአፈር አይነቶች እንደሚገኙ ትመለከታላችሁ ማለት ነው። ስለዚህ አብዛኛው የአፍሪካ አፈር እስፔሻሊ ደግሞ ፕሮዳክቲቭ የሆነው አፈር ኦር ሶይል የሚገኘው በተለያዩ ሸለቆች፣ በተለያዩ ውሃ ባላባቸው አካባቢዎች፣ በተለያዩ ትንሽ ደረቃማ በሆኑ ሪጅኖች እንደሚገኙ እንመለከታለን ማለት ነው። ዜርፎር መኒ አፍሪካን ፋርመር ትራዲሽናሊ ሜንቴን ሶይል ፈርቲሊቲ ባይ ፕራክቲንግ ሽፍቲንግ ካልቲቬሽን ኦር አፕላይንግ ሚነራል ፈርቲላይዘር ኦን ዜር ፋርም ላንድ። በዚህም የተነሳ የተለያዩ አፍሪካ ውስጥ የሚገኙ የተለያዩ ገበሬዎች በተለይም የአፈር ምርታማነታቸውን ለመጨመር ሲሉ ሽፍቲንግ ካልቲቬሽን ያደርጋሉ። ሽፍቲንግ ካልቲቬሽን ማለት ምናልባት ያህን መሬት 1 ዓመት ወይም 2 ዓመት አርሶት ከዛ በኋላ ለ1 ዓመት ወይም ለ1 ዓመት ከ6 ወር አሊያም ለ2 ዓመት ለሚያለያል ያህን መሬት እረፍት ይሰጡታል። አሊያም እዛ መሬት ላይ ምንም አይነት ነገር አያርሱም። ቢኮዝ የአፈር ለምነቱ ድጋሜ ሃይ ኮንተንት እንዲይዝ ማለት ነው። በተቃራኒ ደግሞ የተለያዩ ፈርቲላይዘሮችን አሊያም የተለያዩ ማዳበሪያዎችን እንደሚጠቀሙ ትመለከታላችሁ የአፈር ምርታማነታቸውን ለመጨመር ማለት ነው። ስለ አፈር ይህን ካልን አሁን ደግሞ ቤዝድ ኦን ዘ ኤሪያ ዘይ ከቨር ዘ ሜጀር ሶይል ታይፕ ኦፍ አፍሪካ በተለይም አፍሪካ ውስጥ የሚገኙ ዋና ዋና የአፈር አይነቶችን እንመልከት። አፍሪካ ውስጥ ከ14 አይነት በላይ የተለያዩ የአፈር አይነቶች እንዳሉ ትመለከታላችሁ። ነገር ግን ከነዚህ የአፈር አይነቶች ስፔሻሊ በጣም ኮመን የሚባሉት አለም ዶሚኔት በደንብ አፍሪካ ውስጥ የሚታዩና የሚስተዋሉ የአፈር አይነቶች ስፔሻሊ 5 እንደሆኑ ትመለከታላችሁ። እነሱም አርኖሶልስ፣ ሌፕቶሶልስ፣ ካምቢሶልስ፣ ፔራሶልስ እና ካልሲሶልስ እንደሆኑ እናያለን ማለት ነው። እስቲ እነዚህን የአፈር አይነቶች አንድ በአንድ በአጭሩ ምን አይነት ባህሪ እንዳላቸው እንመልከት። የመጀመሪያውንና አንደኛውን በምንመለከትበት ጊዜ ስፔሻሊ አርኖሶልስ ነው። ይህ የአፈር አይነት ምን አይነት ካራክተሪስቲክ አሊያም ምን አይነት ባህሪ ያለው ብለን በምንመለከትበት ጊዜ ኢዝሊ ኢሮዴብል ሳንዲ ሶይል ወዝ ላው ዋተር ኤንድ ኒውትረንት ሆልዲንግ ካፓሲቲ። በተለይም ይህ የአፈር አይነት ከሌሎች የአፈር አይነቶች ትንሽ ለየት የሚያደርገው በተለይም ይህ ሶይል ሳንዲ ሶይል የሆነ የአፈር አይነት እንደሆነ ትመለከታላችሁ። ከምንም በላይ ግን ኢዝሊ ኢሮዴብል ነው ማለትም ቶሎ የሚሸረሸር የአፈር አይነት አሊያም ባህሪ ነው የአፈር አይነት እንደሆነ ትመለከታላችሁ። ከምንም በላይ ግን ዋተር ኤንድ ኒውትረንት ሆልዲንግ ካፓሲቲ ኢዝ ሎ። በተለይም በውስጡ የሚይዛቸው የውሃና የተለያዩ ኒውትረንቶች እጅግ በጣም አነስተኛ እንደሆኑና ሎ ካፓሲቲ እንዳለው ትመለከታላችሁ ማለት ነው። በተለይም ይህ ሶይል ለምንም አይነት ፕሮዳክቲቭ ፐርፐዝ የማይውል የአፈር አይነት እንደሆነም ትመለከታላችሁ። አርኖሶልስ ዲቨሎፕ አስ ሪዛልት ኦፍ ዘ ኢንሱት ቢንግ ዘ ኦሪጂናል ፖርሽን ኖት ሃቪንግ ቢን ሙቭድ። በተለይም አርኖሶልስ እዛው ዲቨሎፕ የሚሆን አሊያም እዛው ስትራክቸር በመስራት እዛው ወደ አፈርነት የሚቀየር የአፈር አይነት ነው እንጂ ይሄ የአፈር አይነት ከሌላ ቦታ ሙቭድ የሚሆን አሊያም ከሌላ ቦታ የሚመጣ የአፈር አይነት እንዳልሆነ ትመለከታላችሁ። ለምሳሌ እንኳን በምንመለከትበት ጊዜ ደንስ ዴዘርት ኤንድ ቢችስ። በተለይም ይሄ የአፈር አይነት ስፔሻሊ በተለያዩ በረሃማ አካባቢዎች ላይ የሚገኝ የአፈር አይነት እንደሆነ ትመለከታላችሁ። ለምሳሌ ደንስ ማለት ስፔሻሊ በረሃ አካባቢ ላይ እንደ ተራራ የሚቆለሉ የተለያዩ ሳንዲ የሆኑ ሶይሎች አሉ። ሶ ይሄ ማለት ስፔሻሊ አርኖሶልስ ወይም የአርኖሶልስ የአፈር አይነት እየተባለ ይጠራል። ከዛ በተጨማሪ ደግሞ ቢችስ ወይም የተለያዩ ባህር ዳርቻዎች ላይ የምታገኟቸው ሳንዲ የሆኑ ሶይሎች ስፔሻሊ የአርኖሶልስ የአፈር አይነት መሆናቸውን ትገነዘባላችሁ ማለት ነው። ሶ በእነዚህ ቦታ ነው ራሱን ስትራክቸር በማድረግ አፈር የሚፈጠረው እንጂ ይህ አፈር እንደ ሌሎቹ አፈሮች ከሌላ ቦታ ሙቭ የሚሆን አለም ከሌላ ቦታ የሚመጣ የአፈር አይነት እንዳልሆነ ትመለከታላችሁ ወይም ታያላችሁ ማለት ነው። they are among the most extensive soil type in the world and are the dominant soil in Africa። በተለይም ይሄ የአፈር አይነት በአፍሪካ ውስጥ ብቻ ሲሆን በአለም ላይ ራሱ ዶሚኔት ያደረገ የአፈር አይነት እንደሆነ ትመለከታላችሁ። ይህ ማለት በብዛት አፍሪካ ውስጥ ጨምሮ ስፔሻሊ በአለማችን ላይ የሚገኝ የአፈር አይነት ነው ማለት ነው። ኢት ከቨርስ 22% ኦፍ ዘ ሶይል ኦፍ አፍሪካ። በተለይም 22% የሚሆነውን
የአፍሪካ አፈርን ከቨር የሚያደርግልን የአፈር አይነት ስፔሻሊ አርኖ ሶልስ እያልን እንጠራዋለን ማለት ነው። ዘ ሶይል ፎርሜሽን ኢዝ ኦፍን ሊሚትድ ባይ ኤ ሎው ዌዘሪንግ ሬት። በተለይም ይህ የአፈር አይነት ከሌሎቹ የአፈር አይነቶች ትንሽ ለየት ያደርገዋል ተብሎ የሚታሰበው ይህ የአፈር አይነት ራሱን ዲቨሎፕ ለማድረግ ወይም ስትራክቸር ሆኖ አፈር ለመሆን እጅግ በጣም ረጅም ጊዜ ይፈጅበታል ከሌሎቹ የአፈር አይነቶች ማለት ነው። ሌሎቹ የአፈር አይነቶች ስፔሻሊ ቶሎ ቶሎ ፎርም ይደረጋሉ፣ ቶሎ ቶሎ ራሳቸውን ስትራክቸር እያደረጉ ስፔሻሊ ቶሎ ቶሎ ራሳቸውን ይፈጥራሉ። ነገር ግን ይህ የአፈር አይነት አፈር ሆኖ ለመፈጠር ስፔሻሊ ብዙ ጊዜ የሚፈጅበት የአፈር አይነት እንደሆነ ትመለከታላችሁ። ይሄ ለምን ሆነ ብለን በምንመለከትበት ጊዜ በተለይም ይህ የአፈር አይነት የሚፈጠርበት ቦታ እጅግ በጣም ዌዘሪንግ ሬቱ አለም የአየር ሁኔታው ጥሩ እንዳልሆነ ትመለከታላችሁ። ሶ በዚህ የተነሳ ነው ይህ አፈር ስፔሻሊ ፎርም ለመሆን ብዙ ጊዜ የሚወስድበት ማለት ነው። ኢፍ ቬጂቴሽን ሃዝ ኖት ዲቨሎፕድ ዘይ ካን ቢ ፕሮን ቱ ዊንድ ኢሮዥን። በተለይም ይህ አፈር ቅድም እንዳለው ሙሉ ለሙሉ ለቬጂቴሽን በሉ፣ ለእጽዋት በሉ፣ ለተለያዩ የሆኑ አዝራት በሉ፣ ለተለያዩ የሆኑ ክሮፖች በሉ ተስማሚ ያልሆነ ስፔሻሊ የአፈር አይነት ነው። ለምን ካልን ካለምን ብለናል ኢሪዮድብል ነው ወይም ቶሎ ይሸረሸራል ብለናላ። ከምንም በላይ ደግሞ ይሄ ሳንዲ ሶይል በተለይም በዊንድ ኢሮድድ የመሆን ፕሮባቢሊቲው ሃይ ነው። ምክንያቱም ቅድም ምን ብለናል ይሄ የአፈር አይነት የሚገኘው ስፔሻሊ በረሃ አካባቢና ቢች አካባቢ አለም ባህር ዳርቾች አካባቢ ነው የሚገኘው ብለናል። ስለዚህ ይሄ የአፈር አይነት ስፔሻሊ በነፋስ ኢሮድድ የመሆን ፕሮባቢሊቲው እጅግ በጣም ከፍተኛ ስለሆነ ሊትራሊ ለቬጂቴሽን የማይሆን አለም የማይጠቅም የአፈር አይነት እንደሆነ ትመለከታላችሁ ማለት ነው። ሁለተኛው የአፈር አይነት ደግሞ ሌፕቶሶልስ ይባላል። ይህ የአፈር አይነት ምንድን ነው ብለን በምንመለከትበት ጊዜ ሻሎ ሴል ኦቨር ሃርድ ሮክ ኦር ግራቭሊ ማቴሪያል። በተለይም ይህ የአፈር አይነት ከሌሎቹ የአፈር አይነቶች ሲታይ ስፔሻሊ ስስ የሆነ አለም ቲን የሆነ ስፔሻሊ ሌየሩ ከምንም በላይ ስስ የሆነ የአፈር አይነት እንደሆነ ትመለከታላችሁ ማለት ነው። በተለይም ይህ የአፈር አይነት ኦቨር ሃርድ ሮክ ኦር ግራቭሊ ማቴሪያልም እንደሆነ ትመለከታላችሁ። ይህ ማለት ምን ማለታችን ነው ብለን በምንመለከትበት ጊዜ ይህ አፈር ሻሎ ወይም ጥልቀት የሌለው እጅግ በጣም ስስ የሆነ የአፈር አይነት እንደሆነ ተመለከትን። ስለዚህ ይህን አፈር ሊትራሊ ሪሙቭ በምታደርጉበት ጊዜ አለም ይህ አፈር ባለበት ቦታ ላይ ሄዳችሁ በምቆፍሩበት ጊዜ ስፔሻሊ ከአፈሩ ስር የተለያዩ የሆኑ ሃርድ ሮኮችን አለም ጠንካራ የሆኑ አለቶችን ልታገኙ ትችላላችሁ። ጠንካራ የሆነ አለቶችን እንኳን ባታገኙ ስፔሻሊ ከአፈሩ ስር ግራቭሊ ማቴሪያሎች አለም ጠጠር ያሉ የተለያዩ የሆኑ ማቴሪያሎችን ልታገኙ ትችላላችሁ ማለት ነው። በተለይም ይሄ ነገር ይሄ አፈር ሊትራሊ ለምንም አይነት ቬጂቴሽን ለምንም አይነት እጽዋት ለምንም አይነት ፕላንት ግሮውስ እንዳያደርጉ ያደርጋቸዋል ማለት ነው። ቢኮዝ ከስሩ እጅግ በጣም ሃርድ የሆነ ሮክ ይገኛል፣ ግራቭሊ የሆነ ማቴሪያል ይገኛል። ይሄ ከሆነ ደግሞ ምንም አይነት ዋተር የመያዝ አቅሙ በጣም ሎው እንደሆነ አሊያም ካፓሲቲው በጣም አነስተኛ እንደሆነ ታያላችሁ ወይም ትገነዘባላችሁ ማለት ነው። ሌፕቶሶልስ ሃቭ ኤ ዊክ ሶይል ስትራክቸር። በተለይም ሌፕቶሶልስ ከሌሎቹ የአፈር አይነቶች ይልቅ እጅግ በጣም ሶይል ስትራክቸሩ አለም የአፈሩ አወቃቀር ሊትራሊ ዊክ እንደሆነ ታያላችሁ ማለት ነው። አለም ሊትራሊ በጣም ያነሰ የሆነ ስትራክቸር እንዳለው ትመለከታላችሁ። ይህም ስፔሻሊ በውስጡ ብዙም ኒውትሪንቶች እንዳይገኙ አድርጎታል። ሌፕቶሶልስ ኦከር ኦል ኦቨር አፍሪካን ስፔሻሊ ኤ ማውንቴንስ ኤንድ ዴዘርት ሪጅን። በተለይም ሌፕቶሶልስ ከአርኖሶልስ በተቃራኒ እጅግ በጣም በብዛት የተለያዩ የሆኑ የአፍሪካ ሀገራት ላይ እንደሚገኝ ትመለከታላችሁ። በተለይም በማውንቴኖች እንዲሁም ዴዘርት በሆኑ ሪጅኖች ማለትም በተራራማ ቦታዎችና ከምንም በላይ ደግሞ በረሃማ በሆኑ አካባቢዎች ላይ ይህን የአፈር አይነት በብዛት እናገኘዋለን ማለት ነው። በዚህም የተነሳ ኢት ከቨር 17% ኦፍ ዘ ሶይል ኦፍ አፍሪካ። አፍሪካ ውስጥ ከሚገኙ የአፈር አይነቶች መካከል 17% የሚሆነውን የአፈር አይነት ከቨር የሚያደርግልን የአፈር አይነት ሌፕቶሶልስ እያለን እንጠራዋለን ማለት ነው። ይህም ከአርኖሶልስ በመቀጠል ሁለተኛ ደረጃ ላይ ያስቀምጠዋል ማለት ነው በከቨሬጅ ኤሪያ። ሶስተኛው ደግሞ ካምቢሶልስ እያለን እንጠራዋለን። ካምቢሶልስስ ምን አይነት ካራክተሪስቲክ አለው ብለን በምንመለከትበት ጊዜ ካምቢሶልስ ስፔሻሊ አር ያንግ ሶይልስ። በተለይም ካምቢሶልስ ዓለማችን ላይ ካሉ የአፈር አይነቶች መካከል በተለይም ያንግ ሶይልስ እየተባለ ይጠራል። ይህን ስንል በማለታችን ነው ለምንድን ነው ያንግ ሶይልስ የተባሉ ብለን በምንመለከትበት ጊዜ ሶይል ዛት ኦንሊ ሞዴሬትሊ ዲቨሎፕድ ኦን አካውንት ኦፍ ሊሚትድ ኤጅ። በተለይም ይህ የአፈር አይነት ያንግ ሶይልስ የሚባልበት ምክንያት ሙሉ ለሙሉ የአፈር ፕሮሰሱነቱን ስላልጨረሰ ነው። ማለትም ካምቢሶልስ የምንለው የአፈር አይነት ሊትራሊ አፈር ሆኖ አላለቀም፣ ገና ፕሮሰስ ላይ አለም ገና ሂደት ላይ ስለሆነ ነው። የአፈር ዘይቤውን ስላልጨረሰ አለም ሙሉ ለሙሉ አፈር ሆኖ ስላልጨረሰ ነው ይህን የሶይል አይነት ስፔሻሊ ያንግ ሶይል እያለን
እንጠራዋለን ማለት ነው። በዚህም የተነሳ ጀነራሊ ላኪንግ ዲስቲንክት ኦፍ ሆሪዞን መሆኑን ትመለከታላችሁ ማለት ነው። ዜር አር ኤክስቴንሲቭ ትሩአውት አፍሪካ ኤንድ ኮንስቲቱት 11% ኦፍ ሶይል ኦፍ ዘ ኮንቲነንት። በተለይም ይህ የአፈር አይነት እጅግ በጣም በብዙ የሆኑ የአፍሪካ ሀገራት መካከል ስፔሻሊ ኢትዮጵያንም ጨምሮ ይህ የአፈር አይነት እንደሚገኝ ትመለከታላችሁ። በዚህም የተነሳ አፍሪካ ውስጥ 11% የሚሆነው የአፈር አይነት ካን ቢ ሶርስ እንደሆነም ታያላችሁ ማለት ነው። ኢት ካን ሃቭ ቫሪድ ካራክተሪስቲክ ዲፔንዲንግ ኦን ዘ ኔቸር ኦፍ ዘ ፓረንት ማቴሪያል ክላይሜት ኤንድ ተሬን። በተለይም ይህን የአፈር አይነት እንደዚህ አይነት ባህሪ ያለው እንደዚህ ነው ይጠቅማል አይጠቅምም ብሎ ለማውራት እጅግ በጣም ከባድ ነው። ቢኮዝ ይህ የአፈር አይነት አሁን እንዳለው እጅግ በጣም በብዙ የአፍሪካ ሀገራት ላይ የሚገኝ የአፈር አይነት ነው። ስለዚህ የዚህን የአፈር አይነት ካራክተሪስቲክ አሊያም ባህሪ ለማወቅ እጅግ በጣም ከባድ ነው፣ ወይም እጅግ በጣም ብዙ የሆነ ባህሪያት እንዳሉ ትመለከታላችሁ። ለምን ካልን እያንዳንዱ የአፍሪካ ሀገር ውስጥ የሚገኙ ዌዘሪንግ ላይ የአየር ሁኔታ የተለያየ ነው። በዚህም የተነሳ ስፔሻሊ ይህ አፈር በውስጡ የሚይዛቸው ኒውትረንቶች እንደሚለያዩ ትመለከታላችሁ። ከምንም በላይ ደግሞ ላንድስኬፕ አለም የመሬት አቀማመጡ የእያንዳንዱ የአፍሪካ ሀገር ስለሚለያይ በዛው ልክም ስፔሻሊ የዚህ አፈር ካራክተሪስቲክ እንደሚለያይ አለም የተለያዩ የሆኑ ባህሪያቶች እንዳሉ ትመለከታላችሁ ማለት ነው። ግን ይህ አፈር በተለምዶ ስፔሻሊ ለምንም አይነት ፐርፐዝ የሚያውል ስፔሻሊ ለክሮፕም ሆነ ለፕላንቶች ብዙም የማይጠቅም የአፈር አይነት ነው እየተባለ ይነገራል ማለት ነው። ምን ካምቢሶልስም ማለት ነው። ካምቢሶልስ ስፔሻሊ ዋና ዋና ባህሪያቶቹ ይህ መሆኑን ትገነዘባላችሁ። ሌላኛው የአፈር ታይፕ ደግሞ ስፔሻሊ ፔራሶልስ እየተባለ ይጠራል። ፔራሶልስ ስንል ምን ማለታችን ነው ብለን በምንመለከትበት ጊዜ ወይም ይህ የአፈር አይነት ምን አይነት ካራክተሪስቲክ አለው ብለን በምንመለከትበት ጊዜ ስትሮንግሊ ዌዘርድ ሶይልስ ዊዝ ላው ኒውትረንት ሆልዲንግ ካፓሲቲ። በተለይም ይህ የአፈር አይነት ስፔሻሊ በዌዘርድ አማካኝነት የሚፈጠር የአፈር አይነት መሆኑን ትመለከታላችሁ። ዌዘርድ ስንል ምን ማለት ነው ብለን በምንመለከትበት ጊዜ በተለይም ይህ የአፈር አይነት የሚፈጠረው ስፔሻሊ የተለያዩ የሆኑ ሮኮች ወይም የተለያዩ የሆኑ አለቶች ስፔሻሊ በዌዘርድ አለም በአየር ንብረት ምክንያት በሞቃታማና በቅዝቃዜ ጊዜ ስፔሻሊ ራሳቸውን እየፈረካክሱ የሚፈጠር የአፈር አይነት እንደሆነ ትመለከታላችሁ። በዚህም የተነሳ እጅግ በጣም ሎው ኒውትረንት ሆልዲንግ ካፓሲቲ ያለው ወይም በውስጡ ትንሽ ሆነ ኒውትረንት ላይ ማዕድናት ብቻ ያሉት የአፈር አይነት መሆኑን ትመለከታላችሁ ማለት ነው። በዚህም የተነሳ ለፕላንት አሊያም ለእጽዋቶች ብዙም የማይረዳና የማይጠቅም የአፈር አይነት ነው ማለት ነው። ፔራሶልስ አር ዋይድ ስፕሪንግ ኢን ሴንትራል ኢስተርን ኤንድ ሳውዝ አፍሪካ ከቨሪንግ 10% ኦፍ ሶይል ኦፍ አፍሪካ። በተለይም ይህ የአፈር አይነት በተለምዶ በመካከለኛው አፍሪካ፣ በምስራቅ አፍሪካና ስፔሻሊ ደግሞ በደቡብ አፍሪካ አካባቢ የሚገኝ የአፈር አይነት እንደሆነ ትመለከታላችሁ። በዚህም 10% የሚሆነውን የአፍሪካን ሶይል ከቨር ያደርጋል ማለት ነው። ሞስትሊ አሶሲየትድ ወዝ ሃይ ሬንፎል ኤሪያ ኤንድ ቬሪ ኦልድ ቴሪሸሪ ላንድ ሰርፌስ ዘይ አር ስትሮንግሊ ሊችድ ሶይል ዛት ሃቭ ሎት ኒርሊ ኦል ዜር ዌዘረብል ሚነራል ኦቨር ታይም። በተለይም ይሄ የአፈር አይነት ስፔሻሊ ብዙ ዝናብ የሚዘንብበት የአፍሪካ አካባቢ ላይ የሚገኝ የአፈር አይነት እንደሆነ ትመለከታላችሁ። ወይ ሃይ ሬንፎል ይሄ የአፈር አይነት ያገኛል። በዚህም የተነሳ ሊትራሊ ወይም ሙሉ ለሙሉ በሚባል ደረጃ ይሄ የአፈር አይነት ውስጡ ያሉትን ኒውትረንቶች ስፔሻሊ አጥቷል ወይም እንደሚያጣ ትመለከታላችሁ ማለት ነው። ከሌሎች የአፈር አይነቶች ለየት ባለ መልኩ ስፔሻሊ እዚህ ውስጥ ያሉት ኒውትረንቶች ወይም ፔራሶልስ ውስጥ የሚገኙ ኒውትረንቶች ስፔሻሊ ከጊዜ ወደ ጊዜ ሊትራሊ ሪሙቭ እንደሚሆኑ አሊያም እንደሚወገዱ ትመለከታላችሁ። ለምን ካልን እጅግ በጣም ከፍተኛ የሆነ ዝናብ የሚዘንብበት ኤሪያ ላይ ላይም አካባቢ ላይ የሚገኝ የአፈር አይነት ስለሆነ ማለት ነው። በዚህም የተነሳ ቬሪ ኦልድ ቴሪሸሪ ላንድ ሰርፌስ እንደሆነ ትመለከታላችሁ። ይህ ማለት ስፔሻሊ በጣም ኢሮድድ የሆነ መሬት አካባቢ ላይ የሚገኝ የአፈር አይነት እንደሆነ ትመለከታላችሁ። ለምን ካልን እንዳለው ከፍተኛ የሆነ ዝናብ እዚህ አካባቢ ላይ ስለሚዘንብ ማለት ነው። ከዚህም በተጨማሪ ሊችድ የሆነ አፈር እንደሆነ ትመለከታላችሁ። ሊችድ ማለት በተለይ በደንብ አድርጎ የማጣበቅ አይነት የአፈር አይነት ኦር የአፈር ካራክተሪስቲክ እንዳለው ይህን ሶይል እንመለከታለን ማለት ነው። ግን ሰቻስ አልሙኒየም ኦክሳይድ፣ አይረን ኦክሳይድ ኤንድ ካሎላይት በተለይም የአፈር አይነት ብዙ ኒውትረንቶችን በከፍተኛ ዝናብ ይጣ እንጂ በውስጡ ስፔሻሊ አንዳንድ የሆኑ ኒውትረንቶች ይገኙበታል። ከነዚህ መካከል አልሙኒየም ኦክሳይድ የምንለው፣ አይረን ኦክሳይድ የምንለው እና ካሎሊት የሚባሉት የተለያዩ የሆኑ ሚነራሎች በዚህ አፈር ውስጥ በብዛት እንደሚገኙ ትመለከታላችሁ ማለት ነው። በዚህም የተነሳ ፔራሶልስ ዜር ስትሮንግ ሬድ ኤንድ የሎ ከለር። በተለይም ይህ የአፈር አይነት ከሌሎቹ የአፈር አይነቶች በከለር ለየት ይላል። ለምን ካለን ስፔሻሊ ይህ የአፈር አይነት ቀይና ወደ ቢጫማ የሚሄድ የአፈር አይነት ከለር ነው። ቢኮዝ ውስጡ ያሉት የተለያዩ ኒውትረንቶች እንደዚህ አይነት ከለር እንዲህ ስላደረጉት ማለት ነው። በተቃራኒው ግን ሌቭል ኦፍ ካልሽየም ኤንድ ማግኒዥየም አር ቬሪ ሎ
በውስጡ ግን እጅግ በጣም የካልሽየምና የማግኒዥየም እጥረት እንዳለው ትመለከታላችሁ ማለት ነው። በመጨረሻም አምስተኛውን የአፈር አይነት እንዲህ ይህ የአፈር አይነት ካልሲ ሶልስ የተባለ ይጠራል። ዚስ ሶይልስ ዋዝ ሲግኒፊካንት አኩሙሌሽን ኦፍ ካልሽየም ካርቦኔት። በተለይም ይህ የአፈር አይነት ከላይ ካየናቸው የአፈር አይነቶች ለየት ባለ መልኩ ስፔሻሊ በውስጡ ካልሽየም ካርቦኔትን በደንብ የያዘ አለም በካልሽየም ካርቦኔት የበለጸገ የአፈር አይነት እንደሆነ ትመለከታላችሁ። ጀነራሊ ፋውንድ ኢን ድራይ ኤሪያ። በተለይም ይህ የአፈር አይነት እንደ ሌሎቹ የአፈር አይነቶች ሁሉ ስፔሻሊ የሚገኘው ደረቃማ በሆኑ ቦታዎች ላይ እንደሆነ ታያላችሁ። ካልሲ ሶልስ ኦከር ኢን መኒ ፓርት ኦፍ አፍሪካ። በተለይም ይህ የአፈር አይነት እንደ ካምቢ ሶልስ ሁሉ ስፔሻሊ ብዙ የአፍሪካ ሀገራት ላይ የሚገኝ የአፈር አይነት እንደሆነ ትመለከታላችሁ ማለት ነው። በዚህም የተነሳ ኢት ከቨርስ 6% ኦፍ ዘ ሶይል ኦፍ አፍሪካ 6% የሚሆነውን የአፍሪካ ሶይልን ከቨር የሚያደርግልን የአፈር አይነት ካልሲ ሶልስ እያልን እንጠራዋለን ማለት ነው። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል